የሶሻል ሚዲያ ካምፓኒዎች የእናንተን ትኩረት ለመስረቅ በሚሊዮን የሚቆጠሩ ዶላር እንደሚያወጡ ታውቃላችሁ? እንኳን ወደ ኢትዮ ቲፕስ በሰላም መጣችሁ። በዚህ ቻናል ዓላማችን አንድና አንድ ነው፣ አእምሮአችንን አሸንፈን ውጤታማ የምንሆንበትን መንገድ መፈለግ። ዛሬ የጀመርነው የ30 ቀን የለውጥ ጉዞ ሁለተኛ ቀን ላይ ደርሰናል። ትናንት ስለመጀመር አውርተናል። ዛሬ ግን ከጀመርን በኋላ የሚገጥመን ትልቁ ጠላታችን ስለ ትኩረት ማጣት እናያለን። አሁን ይህንን ቪዲዮ እያያችሁ ባላችሁበት ቅጽበት እንኳን ስንት ጊዜ ሀሳባችሁ ወደ ሌላ ቦታ ይሄዳል? እውነታው ይሄ ነው። አንተ አእምሮን እየመራው አይደለም። አእምሮ በሶሻል ሚዲያ አፕሊኬሽኖች ተጠልፏል። የእናንተ ትኩረት ለነሱ እንደ ገንዘብ ነው፣ ለእናንተ ግን ህይወታችሁ ነው። ዛሬ ያ ህይወታችሁን የምታስመልሱበት ሳይንሳዊ መንገድ አሳያችኋለሁ። ጥናቶች እንደሚያሳዩት አንድ ሰው ትኩረቱ አንዴ ከተሰረቀ በኋላ ወደ ነበረበት ለመመለስ ተመልሶ ፎከስ ለማድረግ በአማካኝ 23 ደቂቃ ከ15 ሰከንድ ይፈጅበታል። አስቡት፣ በቀን ውስጥ ቢያንስ 10 ጊዜ ስልካችሁን ቼክ ብታደርጉ ሙሉ ቀኑን ምንም ትኩረት ሳታደርጉ ዋላችሁ ማለት ነው። እናንተ ደግሞ ስልካችሁን ከዛም በላይ ቼክ ታደርጋላችሁ። እውነቴን ነው የምላችሁ፣ አእምሯችሁ እንደ መስታወት ተሰባብሯል። ቁርጥራጭ ትኩረት ይዘህ ደግሞ ትልቅ ስኬት ላይ መድረስ አይቻልም። ስኬታማ የሆኑ ሰዎች ብልህ ስለሆኑ ሳይሆን አንተ ትኩረትን በምትበትንበት ሰዓት በአንድ ስራ ላይ ስለሚቆለፉ ነው። ይህንን ጦርነት ለማሸነፍ እነዚህን 3 ነገሮች አድርግ። አንደኛ፣ ጠዋት ከእንቅልፍ እንደተነሳ የመጀመሪያውን 1 ሰዓት ስልክህን አትንካ። አእምሮ ገና ሳይነቃ የሌሎችን ሰዎች ህይወትና ጩኸት ውስጥ አታስገባው። ያ ሰዓት ለአንተና ለስኬት ብቻ መሆን አለበት። ሁለተኛ፣ በአንድ ጊዜ 2 ስራ መስራት ትልቁ ውሸት ነው። አእምሮ በአንድ ጊዜ ከአንድ በላይ ነገር ላይ ትኩረት ማድረግ አይችልም። እያደረገ ያለው ዝም ብሎ ስዊቺንግ ነው። ይሄ ደግሞ አእምሮህን ያደክመዋል እንጂ ውጤታማ አያደርግም። በአንድ ጊዜ 1 ስራ ብቻ። ሶስተኛ፣ ስራህን ስትሰራ ስልክህ በሌላ ቦታ አስቀምጠው ወይም ሌላ ክፍል ውስጥ አድርገው። አይን ያየውን ነው ልብ የሚመኘው የሚባል አባባል አለ። እሱ ትኩረት ማድረግ ላይም ይሰራል። ስልክህ አጠገብህ ካለ ትኩረት በ50% ይቀንሳል። ዛሬ ነገ ሳትል አሁኑኑ ለ2 ሰዓት ያህል ስልክህን ሳትነካ ከባዱን ስራህን ብቻ ስራ። ውጤቱን በኮሜንት አሳውቀኝ። አስታውስ፣ ትኩረትን ካልተቆጣጠርክ ህይወትህን መቆጣጠር አትችልም። ይሄ የ30 ቀን የለውጥ ጉዞ ክፍል 2 ነበር። በክፍል 3 ደግሞ ትኩረት አድርገን የጀመርነውን ስራ እንዴት ልምድ አድርገን በቋሚነት መቀጠል እንደምንችል እናያለን። እንዳያመልጦ ኢትዮ ቲፕስን ሰብስክራይብ ያድርጉ። እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ደህና ሁኑ።